በዚህ ምድር ላይ እግሮትን እንዳያሳርፉ የማይፈቀድላችሁ አንድ ቦታ አለ። ለምን መሰላችሁ? እዚህ ደሴት ላይ የምታደርጉት እያንዳንዷ እርምጃ የመጨረሻው ልትሆን ትችላለች። በአንድ ካሬ ሜትር ውስጥ እስከ 5 የሚደርሱ ገዳይ እባቦች የሚርመሰመሱበት፣ የሰው ስጋን የማቅለጥ አቅም ያላቸው የመርዛማ ባለቤት የሚነክሱበት የብራዚሏ ኢልሃዳ ኩማዳ ግራንዴ ወይም የእባቦች ደሴት። እዚህ ደሴት ላይ ያሉ ጎልደን ላንሴት የተባሉ እባቦች በዓለማችን ላይ ካሉ እባቦች ሁሉ እጅግ አደገኞች ናቸው። መርዛቸው ተራ መርዝ አይደለም። የሰውን የሰውነት ሕዋስ በደቂቃ ውስጥ በጥሬነት የማቅለጥ አቅም አለ። አንዴ ከተነከሱ ሞት ከደቂቃዎች በላይ ታገሱት። ደሴቱ ላይ በሺዎች የሚቆጠሩ እነዚህ እባቦች አየሩን በሞት ጠረን ሞልተውታል። አንድ የሚያስደነግጥ እውነተኛ ታሪክ አለ። በ1990ዎቹ መጀመሪያ ላይ አንድ መብራት ቤት ጠባቂ ከቤተሰቡ ጋር እዚህ ደሴት ላይ ይኖር ነበር። አንድ ሌሊት ግን ሳይታሰብ በመስኮት በኩል በመቶዎች የሚቆጠሩ እባቦች ወደ ቤቱ ዘልቀው ገቡ። ቤተሰቡ በጨለማ ውስጥ እየተነከሰ ወደ ባህሩ ለመሸሽ ቢሞክርም አልተቻላቸውም። በኋላ ላይ አስክሬናቸውን ሲያገኙ ሰውነታቸው በመርዝ ብዛት ተበላሽቶና ተብሳስቶ ነበር የተገኘው። ከዚህ ጊዜ ጀምሮ መብራት ቤቱ በሰው መመራቱን አቁሞ በራስ ስር እንዲተዳደር ተደርጓል። ብዙዎች ለምን ደሴቱን በእሳት አናቃጥለውም ይላሉ። ነገር ግን እነዚህ እባቦች በዚህ ደሴት ላይ ብቻ የሚገኙ ብርቅዬ ዝርያዎች ናቸው። ተፈጥሮ የራሷን የሞት ክልል ጠብቃ ይዛለች። የብራዚል የባህር ኃይል ደሴቱን ለሰው ልጆች ዝግ አድርገውታል። የሚጠብቁትም ሰዎችን ሳይሆን ሰዎች ወደ ሲኦል እንዳይገቡ ነው። ይህችን ደሴት በህልማችሁ ብትጎበኛት ምን የሚሰማችሁ ይመስላችኋል? እውነቱን ለመናገር እዚያ ከመሄድ ወደ እሳተ ገሞራ መግባት ሳይሻል አይቀርም። ይህን አስደንጋጭ ታሪክ ለጓደኞቻችሁ ሼር አድርጉላችሁ። እንደዚህ አይነት አስፈሪ ሚስጥራዊ ነገሮችን ለማየት ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ የትኛውን አስፈሪ ቦታ እንድንጎበኝሎት ይፈልጋሉ? ኮሜንት ላይ ጻፉልን።